ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም፣ ሁሉ መልካም ነው። ባለፈው ስለ ፀጉሬ ትንሽ የነገርካችሁ ነገር በትንሽ ቆረጥ አድርጌ ነግሬያችሁ ነበረ። እሱ ልንገራችሁ ብዬ ነው የመጣሁት። አንዳንዱም ስለ ፀጉርሽ ምንድን ነው የኛ እኮ ፀጉር ታማኝ ነው ከአንገታችን በታች ከአንገታችን በላይ ነው እንጂ በታች አይወርድም የሚልም ኮሜንት አንብቤያለሁ። እና እምላችሁ ማለት ነው። በነገራችን ላይ ከዚህ ወደዛ ስንሄድ ያለን ጥንቃቄ ማለት ነው። ያው ብዙዎቻችን ስለሰለጠንን አሁን ብዙ እንጠነቀቃለን። እኔ ገጠመኝን ልንገራችሁ ብዬ ነው። ፀጉሬ እንደ ማንኛውም ሰው እንደ ጓደኞቼ እንደናንተ ታጥቤ በስነ ስርዓት አስይዤ አይደለም። ያው ከሽካለ ማለት አንዳንዴ ፏ ለማለት አለ አይደል? ፍሪዝ አደረኩት ማለት ነው። ፍሪዝ አድርጌ ጂንስ ቀሚስ ለብሼ ሄድኩኝ። ልክ ሲሄድ እዛ እቃዎቼ ተስተካከለ፣ በስነ ስርዓት እቃዎቼ ተስተካከለ። እንትን አልኩኝ። ይሄ ምንድነው ከጓደኞቼ ጋር ብሬ ሆንኩኝ። ጓደኞቼ አስመዘኑ፣ እቃቸውን ላኩ። በቃ ሁሉ ነገር የሚደረገውን ነገር ኤርፖርት ሁሉ ነገር ጨራርሼ ልክ ወደ መፈተሻው ቦታ ሄድኩኝ። የእጅ ሰዓታችን አወጣን፣ የአንገት ጌጣችን ሁሉ ነገር አወጣተን አስቀመጥን። ስልኮቻችን ሁሉ አስቀመጥንና ከዛ ሁሉም ሄዱ። እኔ ከኋላ የሚያሉ ነበሩ ሄዱ። ከዛ እኔ ልክ ወደ እንትኑ ጋር ሲሄድ ይሄ አለ አይደል ማሽን ልክ ግብት ስትሉ የሚጮህ ማሽን አለ አይደል? እሱ ጋር ሲሄድ አይቻልም፣ አትሄጂም ማለት ጮኸ ማሽኑ ማለት ነው። አሁንም እመልሳለሁ፣ አሁንም ጮኸ። ከዛ ለብቻሽ ቁሚ ያሉኝ ከኋላ ያሉት እንዳለ ተፈትሸው ጨርሰው ወደ አውሮፕላን ውስጥ ገቡ ማለት ነው። ከዛ እኔ ምን አደረጉኝ እናቴ፣ እኔ ፈሪ ነኝ። በመጀመሪያ በጣም ፈራሁኝ። ለምን እኔ አላቅም። መጀመሪያ ሄድኩኝ። የመጀመሪያ ወደ ኢትዮጵያ ስመለስ ነው እንደዚህ ያጋጠመኝ ማለት ነው። ከዛ ምን ሆንኩኝ? ቁጭ አልኩኝ፣ ቆምኩኝ ማለት ነው። በጣም ፈርቻለሁ። ከዛ ሴት መጣችና ጓንት ለበሰች፣ ፀጉሬን ፈተሸችኝ። ምንም አላገኘችም። ግራ ገባኝ። እኔ ወደ ውስጥ አስገባችኝ። ያለ የሆነ ክፍል ነገር የሚመስል አለ፣ እዛ አስገባችኝ። እግዚአብሔር ምስክሬ ነው። ቀሚሴ ሁሉ አልቀራትም ስትፈትሸኝ ማለት ነው። ምንም የለም። ከዛ ወደ አለቃ ሄደችና አለቃዋን ምንም የለም እኮ አለችው። በአረብኛ ምን በምንኛ አላቅም አለችው። ስትለው ምን ይደረግ ታዲያ ምናምን አለ። እኔ ተመልሰሽ ተፈተሽ ያለኝ ተመልሼ ወደ አሁን ስፈተሽ አሁንም ይጮሃል። ከዛ አዩኝ ምንም የለም። እኔ እንደደነገጥኩ ነው የሚያውቁ። እንዴ ፍሪዝ ለምን አደረግኩት ፀጉሬ ብዬ ለራሱ በጣም ደንግጫለሁ። ከዛ ተመልሰሽ ሂጂና ተመልሰሽ ግቢ ያሉኝ ወደ ፍተሻው ማለት ነው። ልክ ስፈተሽ ገባው ማለት ነው። ስገባ አሁንም ይጮሃል። ከዛ እናቴ ሲጮህ ለካ ቀሚሴ እንዳለ የብረት ቁልፍ አለው። የጂንስ ቀሚሴ ማለት ነው፣ የብረት ቁልፍ አለው። ከዛ ሰው ሁሉ ስቆ ከዛ ወደ ሻወር ቤት ሂጂ ያሉኝ። ወደ ሻወር ቤት ሄድኩኝ። ፀጉሬንም በስነ ስርዓት አስተካክዬ ለ30 ደቂቃ ያህል ቆይቼ ወደ ተመለስኩኝ። ወደ አውሮፕላኑ ሄድኩኝ። ጓደኞቹ ሁሉ ደንግጠው ምን ሆነሽ ምናምን አሉኝ። የቀሚሴ ቁልፍ ነው ምናምን አልኳቸው። ከዛ ገርሟቸው እነሱ ራሱ ሳቁ። እና በጣም መጠንቀቅ አለብን። በጣም ተጠንቅቀን መጓዝ አለብን። ምክንያቱም ጥንቃቄ የሌለው ነገር ዋጋ ያስከፍላል። እግዚአብሔርን ዋጋ ያስከፍላል። እኔ መቤቴን ነው የምላችሁ። እኔ በጣም ነው የደነገጥኩት በወቅቱ ማለት ነው። በጣም ደንግጫለሁ። ግን ደግሞ ሳስበው ደግሞ አሳቀኝ። እግዚአብሔርን አሳቀኝ። ግን እግዚአብሔር ይመስገን ሁሉም ሰላም፣ ሁሉም መልካም ሆኖልኝ አውሮፕላን ውስጥ ገባው። ልክ እዛ ሆስቴስ ናት የምትባል ወይ ወንድ ናት ሴት ናት መሰለኝ፣ ሴት ሆኖ እንደረሳት ፎቶ አብረን ተነሳን። ከዛ ደስ አለኝ። ፎቶ ተነሳን። ከዛ ደስ አለኝ። እግዚአብሔር ይመስገን ምንም የገጠመኝ ነገር የለም። ከዛ አንዳንዴ ግን ዋጋ ያስከፍላል። አለመረጋጋት ዋጋ ያስከፍላል። የሆነ በቃ ይዩኝ ማለት ጥሩ አይደለም። እኔ በወቅቱ ቀሚስ መልበሴ ፍሪዝ ማድረጌ ነው እንጂ ምንም ሌላ ያረኩት ነገር የለም። እኛ መጠንቀቅ አለብን። በጣም ብዙ ጥንቃቄ ያስፈልገናል። ውድ ጓደኞቼ ሀሳብ አስተያየታችሁ ጽፋችሁልኛል። አንድ ያነበብኩት ኮሜንት ጽፋችሁልኛል። በጣም ደስ ይላል እና አበረታቱን፣ ጻፉልን፣ አበረታቱን። ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁንም እንዳትረሱ። በጣም የማመሰግነው። በጣም ወዳችኋለሁኝ። እስከ መጨረሻ ድረስ ስለምታዳምጡልኝ፣ ስላዳመጣችሁልኝ፣ ስለምታበረታቱኝ ሁሉ
በጣም አመሰግናለሁ። እግዚአብሔር ይስጥልኝ እላችኋለሁ። ሌላ ምንም የምላችሁ ነገር የለም። ይሄ ነው የምላችሁ የገጠመኝን ማለት አንዳንድ የገጠሙኝም ነገር ደግሞ እያሳወስኩ ነግራችኋለሁኝ ማለት ነው። ስለዚህ አንዳንዴ ከእናንተ ጋር ስወያይ ፍራቴ ሁሉ ምን ይላል ይወገዳል። በቃ ይወገዳል። ምክንያቱም ስታወሪ አንዳንዴ ወጣ ብለሽ ስታወሪ ደስ ይላል። እኔ ደስ ብሎኛል፣ እግዚአብሔር ይመስገን። መልካሙን ሁሉ ለእናንተም ይሁን። በጣም አመሰግናለሁ፣ እወዳችኋለሁኝ። ቀጣይ የማቀርብላችሁ ምርጥ ነገር አለ ማለት አዳምጡት እሺ፣ እስከ መጨረሻው ድረስ። ቻው፣ ሰላም ሁኑ። እግዚአብሔር ከእናንተ ጋር ይሁን።